ይሄ ፎይ የሚባል ጨምላቃ አለ። እነኚህ ይህንን ሲሰሙ ይሳለቁብናል ምናምን በነቢያችን ላይ። ታዲያ ራሱን የሚስት ከሚስት ሳይገናኝ ብቻውን ወሲብ የሚያደርግ ከዛ ጆሮው ላይ ሴጣን እንደሸና የሚናገር ምንድን ነው? ይህንን እንዴት ነቢይ ብላችሁ ትከተላላችሁ? ራሱን ለማጥፋት ተተራራ ላይ ለመውደቅ የሚጠር ቡሃሪ 6982 ላይ ይሄ ታዲያ ጤናማ እኮ አይደለም። እንኳን ነቢይ ተብለው ሊከተሉት ይቅርና አማኑኤል አስራችሁ አሁን ቢኖር አይምሮ ሕክምና የምትወስዱ ሰው ነው። እንዴት ብትደፍር እንደሆነ አላህ ይወቅ። እንዴት ሙስሊሙን ማህበረሰብ ብትንቀው እንደሆነ፣ እንዴት የዓለምን ሙስሊም ብትንቅ እንደሆነ አላህ ብቻ ነው የሚያውቀው። ግን ድንቁርና፣ መሐይምነት ሰዎችን ደፋር ያደርጋል። ዕውቀት፣ ማስተዋል፣ መማር ሰዎችን ባላንስድ የሆነ ሚዛናዊ የሆነ እይታ እንዲኖራቸው ያደርጋል። መሐይምነት በጥላቻ ልብን ይሞላል። አንድ ነገር ልምከርህ፣ ረሱልን እወቃቸው። ለምን ሙስሊሞች እንዲተቆጡ ብለህ መለስ ብለህ ተመልከት። ወላሂ በልዕለ ኃያሉ ጌታ እምላለሁ ብታውቃቸው ኖሮ በወደድካቸው ነበር። ብታውቃቸው ኖሮ ባከበርካቸው ነበር። ብታውቃቸው ኖሮ በተከተልካቸው ነበር። እጅግ በጣም የሚወዷቸው የእሳቸው ተከታዮች እንዴት እንደሆኑላቸው ብትሰማ፣ እንዴት እንደሆኑላቸው ብታውቅ፣ ልባችን ውስጥ ያላቸውን ቦታ ብትረዳ እንዲህ ደፍረህ ባልተናገርካቸው። ሰው አባቱ ሲነካ፣ እናቱ ስትሰደብ መቋቋም አይችልም። አሽረፈል ኸልቅ ሲነኩ ምን ያክል ስሜታችን እንደሚጎዳ ብታውቅ ይህንን አታደርግም ነበር። ማንም ተነስቶ የሚነካቸው ነቢይ አይደሉም አለይሂ ሰላቱ ወሰላም። እስኪ ታሪካቸውን አንብብ። ሙስሊሞች እንዲህ ሲጮሁ ስታያቸው እስኪ ማን ናቸው ብለህ ተመራመር። አውሮፓ ዴንማርክ ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም በማጠልሸት የሚታወቅ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ጥላቻ ለመጻፍ ጥናት የጀመረው ሰው እንዴት እስልምና እንደተቀበለ ሂድና አንብበህ ተረዳ። እውነታውን ስታቅ ሰው ከወንክ አእምሮ ካለ ወደ እስልምና ወላሂ ትመጣለህ። ሸሃዳህን በአደባባይ ታውጃለህ። ኢንሻአላህ ልብህ ንጹህ ከሆነና ደግሞ ካነበብክ ካጠና ወደዚህ መስመር እንደምትመጣ እርግጠኛ ነኝ። ጨለምተኝነቱን አጥፋ፣ ጥላቻህን አውጣ፣ ልቦናህን ንጹህ አድርገው። ያኔ እውነትን ትረዳለህ። አላሁ ስብሓነሁ ወተዓላ ጥላቻ ኖሮባቸው ያ ጥላቻቸው ጠፍቶ የእሳቸውን ፍቅር ያገኙ ሰዎችና ወደ እስልምና የገቡ ሰዎች እጣ አላህ ካልገጠመ በስተቀር እጅግ ተዋርደህና ረክሰህ ትኖራለህ፣ ረክሰህ ትሞታለህ። የእሳቸውን ክብር ልከላከል አይደለም እኔ ይህንን ንግግር የምናገረው። አላሁ ስብሓነሁ ወተዓላ ወኢነከ ለዓላ ኹሉቂን ዐዚም፣ አንተ በታላቅ ስነ ምግባር ላይ ነህ ሲል የእሳቸውን ክብር እሱ አረጋግጦታል። አሽረፈል ኸልቅን ያላቃቸው አላህ ነው። የፀሐይን ብርሃን በእጅህ ከልለህ ማቆም እንደማትችለው የነቢዩን ሰለላሁ ዐለይሂ ወሰለም ብርሃን ለዚች ምድር ያበረከቱትን ብርሃን በአንተ በርካሽ ንግግር እንደማይረክስ አረጋግጥልሃለሁ። ለአንተ መልስ የሚሰጥ ሰው አይደለም። ወላሂ ላዚም ወላሂ ክብር አይገባም። ነገር ግን ሁሉም እየተነሳ የሚናገራቸው ነቢይ አይደሉም ነቢ ሰለላሁ ዐለይሂ ወሰለም። ለዛ ነው ይህን ቁጣዬን የምነግርህ። ወላሂ ሕይወቴን ሊሰዋላቸው ዝግጁ ነኝ። የዓለም ሙስሊም በሙሉ ሕይወቱን ሊሰዋላቸው ዝግጁ መሆኑን ማወቅ አለብህ። ከሩሓችን በላይ ናቸው። ለእኛ ብርሃናችን ናቸው። ያለሳቸው ጨለማ ውስጥ ነበር። ያለሳቸው ጨካኞች ነበር። ያለሳቸው ሰው መሆን አንችልም። ያለርሳቸው የመኖርን ግብ አናቅም። ያለሳቸው የሕይወትን ጣዕም ማጣጣም አንችልም። ማን ነው ዝቅ የሚያደርጋቸው? ዝቅ ያልነው እኛ ነን። የረከስነው የተዋረድነው ዝቅ የተደረግነው እኛ ነን። ተከታዮቻቸው ዝቅ በማለታችን አንድ ተራ ሰው በአደባባይ እንዲህ አይነት ክፉ ንግግር ሊናገር ቻለ። በዚህ አጋጣሚ ሙስሊሙ ማህበረሰብ አንድነቱን ይጠብቅ።
የተለያዩ ፕሮጀክቶች ይነደፉ፣ ሙንሽዶች፣ ጸሐፊዎች ስለ ነቢዩ ሰለላሁ ዐለይሂ ወሰለም ትክክለኛ ገጽታ ለማሳየት ጥረት እናድርግ። ዱዓቶች التعريف بالنبي صلى الله عليه وسلم ነቢዩ ሰለላሁ ዐለይሂ ወሰለምን የማስተዋወቅ ሥራ እንስራ። ሙንሽዶች ሰብሰብ በሉና እንደ ፊዳካ አይነት የነቢዩ ሰለላሁ ዐለይሂ ወሰለም ክብር የሚያሳዩ የተለያዩ አይነት ሥራዎች ስሩ። ህብረተሰባችን ላይ ያ ነገር ይድረስ፣ ለሌላው ማህበረሰብ ይድረስ። التعريف بالنبي صلى الله عليه وسلم هذا هو الحبيب ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም፣ ይህ ነው የኛ ውድ እያል ለህብረተሰባችን እናስተዋውቅ። ዛሬ ነቢዩን ሰለላሁ ዐለይሂ ወሰለም ደፍረህ የምትናገርበት አንተ ሰው ነቢዩ ሰለላሁ ዐለይሂ ወሰለምን ደፍረህ የምትናገርበትን ቴክኖሎጂ መሰረቱን የጣሉት ሙስሊሞች እንደሆኑ ታውቅ ይሆን? ተሳፍረህ የምትበርበትን አውሮፕላን አባስ ብን ፈርናስ የነቢዩ ሰለላሁ ዐለይሂ ወሰለም ተከታይ የሆነ ሙስሊም እንደፈጠረው ታውቃለህ? ፈንፉዙ ላ ተንፉዙነ ኢላ ቢሱልጣን። ከዚህ የቁርአን አያ ያ መዕሸረ ልጅኒ ወልኢንሲ ኢን ስተጣዕቱም አን ተንፉዙ ሚን አቅጣሪ ሰማዋት ወልአርድ ፈንፉዙ ላ ተንፉዙነ ኢላ ቢሱልጣን። በእውቀት እንጂ ከመሬት ስበት ወጣችሁ ወደ ላይ መሄድ አትችሉም የሚለውን የቁርአን አንቀጽ መሰረት አድርጎ አጥንቶ አውሮፕላንን የመጀመሪያ ሙከራ ያደረገው ከሁለቱ ዘቱ ብራዘርስ በፊት አባስ ብን ፈርናስ እንደሆነ ታውቅ ይሆን? አዎ፣ ይህንን ማስተዋወቅ መቻል አለብን። ለአሁኑ ቴክኖሎጂ፣ ለአሁኑ የሰው ልጅ ምርታ ሳይንቲስቶችን እስኪ የጻፏቸውን ተመልከቱ። የሙስሊሞች አስተዋጽኦ ባይኖር የሰው ልጅ በአሁኑ ሰዓት በዚህ አይነት የቴክኖሎጂ አድቫንስመንት ላይ መገኘት አይችልም። ሙስሊሞች ነበሩ መሰረቱ። ለምን ያሆነ ነቢዩ ሰለላሁ ዐለይሂ ወሰለም ያስተማሩን ነው። ቁርአን ያስተማረን ነው። ለቀውምን ያዕቅሉን፣ ለሚያስተነትኑ፣ ለሚያስተውሉ፣ ለእውቀት ትልቅ ቦታ የሚሰጥ እምነት ነው። ለፍቅር ትልቅ ቦታ የሚሰጥ እምነት ነው። ለአንድነት ትልቅ ቦታ የሚሰጥ እምነት ነው። ለይቅርታ ትልቅ ቦታ የሚሰጥ እምነት ነው። ያንን ያስተማሩን ነቢዩ ሰለላሁ ዐለይሂ ወሰለም። የሰው ልጅ ከስርዓት መውጣት፣ የሰው ልጅ መጥፎነት ሌቭሉ ሊቀንስ የቻለው በነቢዩ ሰለላሁ ዐለይሂ ወሰለም መላክ ነው። ከነቢዩ ሰለላሁ ዐለይሂ ወሰለም በፊት ያሉትም ነቢያቶች እንደዚሁ ነቢዩ ሰለላሁ ዐለይሂ ወሰለም የእነኛን ነቢያቶች ትምህርት ማሟያ ሆነው ነው የተላኩት። ይህንን የምናስተዋውቅበት ትልቅ ፕሮጀክት ያስፈልገናል። በዚህ አጋጣሚ ይህንን ፕሮጀክት ተግባራዊ ለማድረግ እንንቀሳቀስ። ነቢዩ ሰለላሁ ዐለይሂ ወሰለም በቋሚነት የምናስተዋውቅበት መድረክ እንፍጠር። ሁላችንም ነቢዩ ሰለላሁ ዐለይሂ ወሰለም ጋር ያለንን ፍቅር እናድስ። እንከተል ሱናቸውን፣ እንከተል መንገዳቸውን። ተዋደዱ ብለውናል። ላ ዩእሚኑ አሐዱኩም ሐታ ዩሕበ ሊአኺህ ማ ዩሕቡ ሊነፍሲህ። ለወንድሙ የሚወደውን ለሌላው ለራሱ የሚወደውን ለወንድሙ እስካልወደደ ድረስ አላመነም ብለዋል ነቢ ሰለላሁ ዐለይሂ ወሰለም። በመካከላችን ያለን ፍቅርን ጨምር። ከዚህ ከመካከላችን ወጠንም ለሌሎች ወገኖቻችን መሐባችን፣ ፍቅራችን፣ በረከታችን ይድረስ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። አንተ ሙሐመድ ሆይ እኛ የላክንህ እኮ ለዓለማት እዝነት እንጂ ለሌላ አላክንህም ይላል አላህ ሱብሓነሁ ወተዓላ። ለዓለማት እዝነት የተላኩ ነቢይ ተከታዮች ነን። ለዓለም እዝነት እንሆን። ለዚህ ሰው በሚበቃው ልክ መልእክቱ ይደርሳል ብዬ አስባለሁ። ይህ መልእክት የደረሳችሁ ሰዎች አድርሱለት። ምናልባትም በነቢዩ ሰለላሁ ዐለይሂ ወሰለም ላይ ክፉ ለመናገር ያረገዛችሁ ማጡት አንብቡ። መጀመሪያ ወቋቸው። ወላሂ ካወቃችኋቸው ትከተላቸዋላችሁ፣ ባትከተሏቸው እንኳ ታከብሯቸዋላችሁ። ሂዳያ ከአላህ ነውና ወቋቸው። እንዲሁ አትናገሩ። አይደለም በነቢዩ ሰለላሁ ዐለይሂ ወሰለም ላይ ይህ ሁሉ ሙስሊም ተከታይ የሆኑ ለዓለም ትልቅ አስተዋጽኦ ያደረጉ ነቢይ ጆርጅ በርናርድ ሾው እንዳለው የዓለምን ውስብስብ ችግር ለመሐመድ ብንሰጠው በተወሰኑ ቀናት ውስጥ በፈታው ነበር እንዳለው የዓለምን ችግር የሚፈቱ ታላቅን ነቢይ ቀርቶ አንድን ተራ ሰው ማንንም ሰው እንኳን እንደፈለጉ መናገር አይቻልም። ይህ ስልጣኔ አይደለም። ይህ ነፃነት አይደለም። ይህ ርካሽነት ነው። ይህ መውረድ ነው። ይህ አለማወቅ ነው። ይህንን አውቀን ኢንሻአላህ
ሁላችንም ለነቢዩ ሰለላሁ ዐለይሂ ወሰለም ያለንን ፍቅር እሳቸውን በማስተዋወቅ እንግለጽ። እሳቸውን በማስተዋወቅ እሳቸውን ለሌሎች ትክክለኛ ገጽታቸውን በማስተማር ኃላፊነታችንን እንወጣ። ለዚህ ሁሉ እኛው ስለ ነቢዩ ሰለላሁ ዐለይሂ ወሰለም ስላላስተማርን፣ ስላላሳወቅን፣ በበቂ ሁኔታ ስላልሰራን፣ እኛው ደግሞ በመካከላችን ያለውን አንድነትና ፍቅር ስላልጠበቅን፣ የተከበርን ህዝቦች መሆን ስላልቻል እንዲህ ማንም ተራ ሰው ተነስቶ እንደፈለገ ሊናገረን ችሏል። ይህ ግን ይበቃል እላለሁ። ከዚህ በኋላ ወደ ልቦናችን እንመለስ። አላህ ሱብሓነሁ ወተዓላ ቀጥተኛውን መንገድ ይምራን። ሰላም ዓለይኩም ወረሕመቱላሂ ወበረካቱሁ።